سلام أنا لما عند فيديونا بود ناي تجري إن قصلايو مسلمان تأيتلكم ني فيدرال ناب تجري إن عتواي كبير زخنا سلام وسلفون عم مقلة زاري كسات بمقلة حزبوي سلف تدرجا عم تجري ونا يسراوت من قصقاس إن تخيدي بمصالون درون عم مقلة زعة تجري ونز بهال زلوا جود أتم سراويت عززتما بعرفهم بوليتيكا مرحتي بعرفهم سراويت مرحتي بعرفهم على تجري سهافتي نسخهم على تجري جويتي نسخهم زياتو من كالوتن كندرينا سناي مكتتال إنويس لك عبيتين الشانل إذا حدش لكم سبات سبسكرايب بمجار أولا نشر موقع ترشحكم كم إذا فيديو زياتو متشاتكم لايك بمجار جمرو أنا بوز حساب كويس حسوز الودما شير نجورا نمدونا سبر مرجع كإيرترا سعودي عربية نا إيرترا مانو عسب لاي إنفست لمارك تسمعم توال سممنتو يا مالتي بليون دولارز سممنت اندهونا نو يتقلت أو infrastructure renovation port renovation air defense establishments يعتق على سممنت نو اندالكوت مالتي بليون دولارز يعتق على سممنت نو ፖለቲካዊ መልእክትም ያለው ስምምነት ነው እንደምናውቀው ቱርኪና ኢማራት ቀይ ባህርን ዳሚኔት ለማድረግ ወይ ለመቆጣጠር በጣም ነው የሚጥሩት ያሉት ኢትዮጵያን እንደ ስኬፕጎት በማድረግ ማለት ነው ስለዚህ የአፍሪካ ምርጥ ፖለቲከኛ ኢሳያስ አፈወርቅ አሁንም ቢሆን የፖለቲካውን ዳማ አሸንፎታል ማለት ነው أتم سراويت عززتما بعرفهم بوليتيكا مرحتي بعرفهم سراويت مرحتي بعرفهم على تجري سهافتي نسخهم على تجري جويتي نسخهم على تجري بزبزتي نسخهم وا حلف حليفكم سي كانوا تدروا مواقر وجههمس وا أتالي اسمع عبود كويلي za تجري سي ليس مع عبود كويلي البوليتيكا وصاني لموسانس وتدر بيدا بلاش عالم تريد يفلت وا أتتا قرم كوي لك قد محزي ما تقرأي قالسي ناس بتقرأي قالسي نخلو بالتفعل عليه حسب اللي تقرأي تقال سلو أميديا وتخون نحنا ناس ناي ودعوا حسرا ناي بزيارات طافئهم ما مالتي عندك أنا أخا أزناي سامع عالتي نورنا أخا ناي حوحات أخاون بعرفهم ترغيهم زاريكما زاري كسات بمقلة حزبوي سلف تدرجا يا مقلة ከተማ ነዋሪዎች ዛሬ ከሰዓት በኋላ አደባባይ ወጥተው በመቀሌ ከተማ በነ ደብረጽዮን ቡድን እየተደረገ ያለውን የጊዜያዊ አስተዳደር መንግስትን በኃይል የማፍረስና ትግራይን የማወክ ድርጊት የሚያወግዝ ህዝባዊ ሰልፍ የተደረገ ሲሆን ሰላም ነው የምንፈልገው ጊዜያዊ አስተዳደሩ አይፈርስም የሚሉ መፈክሮችን ሲያሰሙ ታይተዋል። ለወቅታዊ አዳዲስ መረጃዎች እናት መረጃን ላይክ ፎሎ ያድርጉ። زقوع زازي لازم تقراي إذا تصبان كتصبان زقبان وصوني سلام تعالوا مرخي واز الله سلام قصلي دلي يقبون سلام زقبوه هزم تلي سلام زنافقوه هزم تلي عاوز تقراي اللي على الكوني يخلي كلا درجة زي كفاونا يدلن رأس خالوت كونونا يمنن
በህወሓት አመራሮች መካከል ክፍፍል ከተፈጠረ በኋላ የትግራይ ሰላምና ጸጥታ መዋቅር ውስጥ የሚገኙ ከፍተኛ ወታደራዊ መኮንኖች ለወራት ገለልተኛ ሆነው ቆይተው ነበር። ከሰሞኑ በክልሉ እየተከሰቱ የሚገኙ ክስተቶች ግን መኮንኖቹ በደብረጽዮን ገብረ ሚካኤል ወደሚመራው ቡድን ማዘንበላቸውን የሚያሳዩ ሆነዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ይህንኑ ተከትሎ በዚሁ ሳምንት መጀመሪያ ሰኞ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስን፣ ሜጀር ጀነራል ማዕሾ በየነና ብርጋዴር ጀነራል ምግበይ ኃይለን እንዲሁም ማክሰኞ ዕለት ደግሞ ጀነራል ፍስሐ ኪዳኑ ላይ ጊዜያዊ እግድ ጥለዋል። የሰላምና ጸጥታ ቢሮም ሆነ በደብረጽዮን የሚመራው የህወሓት ክንፍ ግን እግዱን አልተቀበሉትም። ይህንኑ ተከትሎም አሁን የወታደራዊ መኮንኖችን ድጋፍ እያገኘ ያለው የህወሓት ክንፍና በጌታቸው ረዳ የሚመራው ክንፍ መካከል ያለው ግንኙነት ተካሯል። አዲግራት ከተማን በደብረጽዮን የሚመራው የህወሓት ክንፍ መረከቡ የተሰማ ሲሆን ሂደቱን የተቃወሙ ሰዎች ደግሞ ጉዳት እንደደረሰባቸው ተነግሯል። ይህ ብቻ ሳይሆን በአዲጉደምና በመቀሌ አቅራቢያም ንጹሐን ዜጎች ሰለባ መሆናቸው ነው የተሰማው። የጊዜያዊ አስተዳደሩ ፕሬዝዳንት ከትግራይ ቴሌቪዥን ጋር በእንግሊዝኛ ቋንቋ በነበራቸው ቆይታ ቡድኑ ሁሉንም ከተሞች በዚህ መንገድ የመቆጣጠር ፍላጎት እንዳለውም ተናግረዋል። እሱ በትክክል ሊያደርጉ ያቀዱት ነገር ነው። በአዲግራት ብቻ አይደለም፣ በመቀሌም በሁሉም ቦታዎች ሊያደርጉት የሚፈልጉት ነው። የትግራይ ህዝብን ኃይሎች ተጠቅሞ ህገወጥ ለሆነ የህወሓት ክንፍ ስልጣን ለመስጠት ሲባል የመንግስትን ቢሮዎች መንጠቅ ሙሉ በሙሉ ተቀባይነት የሌለው ብቻ ሳይሆን ሌላ ቀውስ የሚፈጥር ተግባር ነው። ለዚያ ነው ባለኝ ስልጣን ሁሉ ይህን እብደት ለማስቆም እየሞከርኩ ያለሁት። በእርግጥ ይህን እብደት የማስቆም አቅም አለኝ ወይ የሚለው ጥያቄ ግን ሌላ ጉዳይ ነው። whether I have the capacity to stop that madness is an entirely different matter. የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ትናንት ምሽት በማህበራዊ ትስስር ገጾቻቸው ባወጡት መረጃም ይህንኑ አረጋግጠዋል። ፕሬዝዳንቱ ስማቸውን ያልጠቀሷቸው የተወሰኑ የሰራዊት መኮንኖች ሚስጥራዊ ቡድን መንግስታዊ ስርዓትን በማፍረስ መንቀሳቀሱን ጽፈዋል። የፕሪቶሪያ ስምምነት ባለድርሻ አካላት ሁሉ በትግራይ ህዝብ ላይ ሁኔታው ወደ አውዳሚ ጦርነት ከማምራቱ በፊት እርምጃ መውሰድ ይጠበቅባቸዋል ያሉ ሲሆን ስሙን ያልጠቀሱት የውጭ ኃይል ይህንን ችግር ተጠቅሞ በክልሉና ከዚያም በላይ ብጥብጥ ለመፍጠር እየሞከረ እንደሆነ ለማመን በቂ ምክንያት አለ ብለዋል። በቃለ ምልልሱ ቆይታም ይህንኑ ሐሳብ አንጸባርቀዋል። The very parties to the Pretoria Agreement. የፕሪቶሪያ ስምምነት ባለድርሻ አካላት፣ የፌዴራል መንግስት፣ ዓለም አቀፉ ማህበረሰብ በትግራይ ያለውን ሁኔታና የፕሪቶሪያ ስምምነት አለመከበሩ የሚፈጥረውን ችግር ከግምት ሊያስገቡ ይገባል። ስለዚህ አሁን ማንኛውም ድጋፍ ወይም ጣልቃ ገብነት የግድ የሚልበት ጊዜ ላይ ደርሰናል። ይህ ፕሬዝዳንት ወይም የካቢኔ አባል ከስልጣን የማንሳት ጉዳይ አይደለም። በፕሪቶሪያ ስምምነት የመጣውን ሰላም የመጠበቅ ጉዳይ ነው። That has been held together by the Pretoria Agreement. በዚሁ ቃለ ምልልስ የታገዱትና እግዱን ያልተቀበሉት ወታደራዊ አመራሮች አስቀድመው በጊዜያዊ አስተዳደር ካቢኔ ስብሰባዎች ላይ ስምምነት ከተደረሰባቸው ጉዳዮች በተቃራኒ የመሄድ አካሄድ እየተከተሉ ነበር ብለዋል። የጊዜያዊ አስተዳደሩን መዋቅሮች የማፍረስ እርምጃዎች በተለያዩ ዞኖች ላይ ሲካሄድ የነበረ ቢሆንም እግዱ የዘገየው ግን የተወሰነ መግባባት አለ ተብሎ ይታሰብ ስለነበር ነው ሲሉም አክለዋል። Well, we're hoping that, that there appear to be some understanding among the top brass. በከፍተኛ ወታደራዊ አመራሮች መካከል የሆነ አይነት መግባባት ያለ ይመስል ነበር። አሁን ግን በስብሰባዎቻችን ምንም እንኳን መግባባት የነበረም ቢሆንም የራሳቸው ዕቅድ እንደነበራቸው ተረድተናል። ለኔ ሲነግሩኝ ከነበረው በተለየ የራሳቸው ዕቅድ ነበራቸው። ከእግዱ በኋላ የሰጡት ምላሽ በፍጹም ተገቢነት የሌለው ብቻ ሳይሆን ያሰቡት ምን እንደሆነ በግልጽ ያሳየ ነው። ስለዚህ አሁን የትግራይ ኃይሎች የትግራይ ህዝብ ሳይሆኑ የህገወጡ ህወሓት መሆናቸውን አሳይተውናል። An illegal faction of the TPLF. የትግራይ ከፍተኛ ወታደራዊ መኮንኖች ራሱን እንደቻለ አንድ መደብ ስለሚመለከቱ ለየትኛውም የህግ የበላይነት አካሄድ ለመገዛት ፈቃደኛ እንዳልሆኑ ፕሬዝዳንቱ ተናግረዋል። በትግራይ ህግና ስርዓት አስከብራለሁ የሚለው የሰላምና ጸጥታ ቢሮ በህገወጥ የወርቅ ንግድና በሰዎች ዝውውር የተሰማሩ ሰዎች በቁጥጥር ስር የመዋልን ሐሳብ ግን ሲቃወም ቆይቷል ብለው ወቅሰውታል። እንደ ጊዜያዊ አስተዳደሩ ፕሬዝዳንት ገለጻ በትግራይ ስልጣኑን በብቸኝነት ጠቅልሎ ለማቆየት በሚሞክር ቡድን ምክንያት የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ ባሉት 2 ዓመታት ይህ ነው የሚባል ሥራ መስራት አልተቻለም።
የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የዲሞክራሲያዊ ካቢኔ ጉዳዮች ሴክሬታሪያት ጀነራል ጻድቃን ገብረትንሳኤ በበኩላቸው ኢትዮጵያና ኤርትራ በጦርነት ጫፍ ላይ ይገኛሉ የሚል ስጋታቸውን ባንጸባረቁበትና በአፍሪካ ሪፖርት መጽሔት በወጣ ጽሑፋቸው በሌላኛው ወገን ያለውን የህወሓት ቡድን የወነጀሉበትን ሐሳብ አንጸባርቀዋል። እርሳቸው እንደሚሉት ቡድኑ ካለፈና ከአሁን ጥፋተኝነቱ ተጠያቂነት ለመሸሽ ሲል ከኤርትራ መንግሥት ጋር በማበር በጠቅላይ ሚኒስትር አብይ አህመድ የሚመራውን የኢፌዴሪ መንግሥት ለመጣል እየሠራ ነው። ኢትዮጵያን በቢሊዮን ያከሰረው አሰብ በውድ ወይስ በግድ? ኢሳያስ በነጻ ተጠቀሙ ብሎ ነበር። We believe this port should be free not only for Ethiopia, for everybody else who wants to use them. That's our policy. ኢትዮጵያ ወደብ ስታጣ ክንፏን እንደተመታች ወፍ ነው የሆነችው። እልፍ ዘመን ወደ ኋላ ብንመለስ የኢትዮጵያ የከፍታ ወቅት የነበረው የአክሱም ስልጣኔ ውድቀት ዋነኛ ምክንያቱ ከባህር በር መራቅ ነበር። ከቅርብ ዓመታት በፊት ደግሞ ኢትዮጵያ ከባህር በር ተገላ አሰብን አስረክባ ወደብ አልባ በመሆኗ የተነሳ ለከፍተኛ የኢኮኖሚ ኪሳራ ተዳርጋለች። ኪሳራ ሲባል ዝም ብሎ ኪሳራ ሳይሆን በቀን $5 ሚሊዮን ድረስ ታጣለች። $5 ሚሊዮን በቀን ደግሞ እጅግ ከፍተኛ ቁጥር ያለው ገንዘብ ሲሆን ይሄ በየዓመቱ ለወደብ ኪራይ የሚከሰከሰው ዶላር ለሀገር ውስጥ ልማት ቢውል እልፍ በጎ ስራዎች ላይ መዋል ይችል ነበር። ኢትዮጵያን በቢሊዮን ያከሰረው አሰብ። ኢትዮጵያ የምትጠቀምበት የጅቡቲ ወደብ ከአዲስ አበባ 910 ኪሎ ሜትር ያህል ይርቃል። የቦታ ርቀቱ በገንዘብ የሚመነዘር ሀብት እንዲባክን ሰበብ ነው። አሰብ ከአዲስ አበባ ያለው ርቀት 624 ኪሎ ሜትር ነው። ከጅቡቲ አንጻር አሰብ ቅርብ ነው። በሁለቱ መሃል ያለው ልዩነት 286 ኪሎ ሜትር ነው። በአሰብና በጅቡቲ መካከል ባለው ርቀት የተነሳ ጊዜና በዶላር የሚመጣ ነዳጅ ይባክናል። ይህ በሀገር ኢኮኖሚ ላይ የራሱ መጥፎ አስተዋጽኦ አለው። ከባህር በር መራቅ፣ ወደብ አልባ መሆን በእያንዳንዱ ዜጋ የየዕለት ኑሮ ላይ ተጽዕኖ አለው። ወደብ አልባ መሆን በሀገር ጥቅል እድገት ላይ አሉታዊ ተጽዕኖ ያሳድራል። ባለወደብ ሀገራት ኢኮኖሚያቸው በእጥፍ ለማደግ 24 ዓመት ከፈጀባቸው ወደብ አልባዎቹ ደግሞ 36 ዓመታት ይፈጅባቸዋል። ወደብ በማጣት የተነሳ የውጭ ኢንቨስትመንት ከ33 እስከ 43 በመቶ ይቀንሳል። ከባህር መራቅ ቱሪዝም ላይም አሉታዊ ተጽዕኖ ያሳድራል። በዲፕሎማሲም የራሱ አሻራ አለው። ቀይ ባህር ከፍተኛ ዓለም አቀፍ ትኩረትን መሳብ የሚችል ቀጠና እንደመሆኑ የዲፕሎማሲ ረጂ መሳሪያ ነው። ምን ይሄ ብቻ፣ ወደብ ከሀገር ደህንነት ጋር የሚገናኝበት ገመድ አለው። ወደብ አልባነት ለጠላት ተጋላጭ ያደርጋል። ወደብ አልባ ሀገራት ሸቀጥ የሚያስገቡበት የጎረቤት ወደብ ለስለላ ዓላማ ሊውል ይችላል። ጦርነት ቢፈጠር ደግሞ ወደብ ያከራየው ሀገር የእናቴ ቀሚስ በሚል ተልካሻ ምክንያት የጦር መሳሪያ ማስገባት ላይ ማስተጓጎልን ሊፈጥር የሚችልበት እድል አለ። ኢትዮጵያ ወደብ አልባ ናትና የጠቀስናቸው ተጽዕኖች ሁሉ ይደርሱባታል። ታዲያ የባህር በር ልታገኝባቸው የሚችሉ 3 መንገዶች ያሉ ሲሆን በዝርዝር እንመልከታቸው። አንደኛ፣ የአልጀርሱን ስምምነት በህጋዊ መንገድ ማፍረስ። ኢትዮጵያ የባህር በሯን ለኤርትራ ያስረከበችው በአልጀርስ በተደረገ ስምምነት ነበር። የስምምነቱ መሰረት ደግሞ በ1900፣ በ1902 እና በ1908 ከጣሊያን ጋር የተደረጉ የቅኝ ግዛት ውሎች ናቸው። እኚህ ውሎች የስምምነቱ መሰረት ሆነዋል። ነገር ግን የስምምነቱ መሰረት የሆኑት ውሎች በብዙ መለኪያ ስህተት ናቸው። የመጀመሪያው ነገር የተጠቀሱት ስምምነቶች የተደረጉት ከጣሊያን እንጂ ከኤርትራ ጋር አልነበረም። ጣሊያንም ቢሆን ውል ገብታ የነበረ ቢሆንም ኢትዮጵያን በመውረር ስምምነቱን አፍርሳለች። አንድ ወገን የጋራ ስምምነትን ከጣሰ በኋላ ደግሞ ስምምነቱ ሕያው እንደሆነ መቁጠር አዳጋች። ከወደ መቀሌ የተሰማ ሰበር ዜና አለ፣ አስደምጣችኋለሁ። አብረን እንከታተለው። ሰበር ዜና። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳ ሁኔታዎች እየከፉ በመሆናቸው ዓለም አቀፉ ህብረተሰብ ሁኔታውን እንዲገነዘበውና የፌዴራል መንግስቱ ጣልቃ እንዲገባ ሲሉ ጥያቄ አቀረቡ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያኔ ሓርነት ትግራይ ህወሓት ታጣቂዎች የመፈንቅለ መንግስት እያከናወኑ መሆኑ የተገለጸ ሲሆን ይህንን ተከትሎ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳ ባወጡት መግለጫ የፌዴራል መንግስቱ ጣልቃ እንዲገባ ጠይቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዛሬ ባወጡት መግለጫ የፌዴራል መንግስት በጸጥታ ኃይል ስም በመንቀሳቀስ ላይ የሚገኙትን አካላት የአንድ ቡድን ተላላኪዎች እንጂ ህዝብና ጊዜያዊ አስተዳደሩን የማይወክሉ መሆናቸውን ተረድቶ አስፈላጊውን እገዛ በአስቸኳይ እንዲያደርግልን እንጠይቃለን ሲሉ አስቸኳይ መግለጫ አውጥተዋል። የፌዴራል መንግስት ህገወጥ አካሄድን በተከተለ ቡድን የፕሪቶሪያ የሰላም ስምምነት ፈርሶ ዳግም ወደ ጥፋት እየተገባ ዝም ብሎ መመልከት አይገባም ሲሉ
አቶ ጌታቸው ረዳ አስቸኳይ ጥሪ ለፌዴራል መንግስቱ ያቀረቡ ሲሆን ጊዜያዊ አስተዳደሩ ለዓለም አቀፉ ማህበረሰብም ባስተላለፈው መልእክት ቡድኑና የቡድኑ ኃይሎች ወንጀሎቻቸውን ለመደበቅ ሲሉ የፕሪቶሪያውን የሰላም ስምምነት ሲያደፈርሱ ዓለም አቀፉ ህብረተሰብ በዝምታ ማየት የለበትም በማለት ገልጸዋል። የፌዴራል መንግስትና የዓለም አቀፉ ማህበረሰብ ቀድመው ተገቢውን ኃላፊነት ካልተወጡ ግን የትግራይ ህዝብ መወጣት ወደማይችለው ዳግም አስከፊ ጦርነት ይገባል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አስጠንቅቀዋል። ዛሬ ረፋዱን የሰጡት ይህ መግለጫ የወጣው በተለይም ደግሞ ህዝባዊ ወያኔ ሓርነት ትግራይ ህወሓት በዶክተር ደብረጽዮን ገብረ ሚካኤል እየተመራ አዲግራትን ጨምሮ መቀሌና በተለያዩ አካባቢዎች ወታደራዊ እንቅስቃሴ በማድረግ ተኩስ በመክፈትና ጊዜያዊ አስተዳደሩን ኃላፊዎች በማገት ከስልጣን ማንሳት መጀመሩን ተከትሎ ነው። አሁን ላይ በከፍተኛ ውጥረት ውስጥ የሚገኙት የክልሉ ከተሞች ላይ ወታደራዊ እንቅስቃሴዎች የቀጠሉ ሲሆን በዶክተር ደብረጽዮን ገብረ ሚካኤል የታገዘው ኃይል የመቀሌ ከተማን መቆጣጠር እንደጀመረ ተነግሯል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳ የፌዴራል መንግስት በክልሉ ጣልቃ መግባትንም ጨምሮ የትኛውንም አይነት ድጋፍ ለማድረግ ከዚህ በኋላ በሩ ክፍት ነው በማለት ገልጸው አቶ ጌታቸው ረዳ የፕሪቶሪያው ስምምነት አካል የሆኑት የፌዴራል መንግስትና ዓለም አቀፉ ማህበረሰብ በትግራይ ያለው ሁኔታ እያሽቆለቆለ መምጣቱንና አደገኛ ሁኔታ ላይ መደረሱን ተገንዝበው በአስቸኳይ ድጋፍ እንዲያደርጉ ስንል ጥሪ እናቀርባለን ብለዋል። አቶ ጌታቸው ረዳ በጊዜያዊ አስተዳደሩ ስም ካወጡት መግለጫ በማስከተልም ከትግራይ ክልል ቴሌቪዥን ጋር ቃለ ምልልስ አድርገዋል። በዚህም ቃለ ምልልስ የፌዴራል መንግስቱ በክልሉ ጣልቃ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ ከዚህ በኋላ በቂ ምክንያት እንዳለው ገልጸው የፌዴራል መንግስትና ዓለም አቀፉ ማህበረሰብ በትግራይ ያለውን ሁኔታ ዝም ብለው እንዳይመለከቱ የሚለውን ጥሪያቸውን ከመግለጫው በመለስ በዚህ ቃለ ምልልስም ደግመውታል። ሁሉ ትግራዋይ ስንቅ ከይቀብል ስናቅ ከይቀብል በቃ ከይኸድ በረኻ ከደልዮም ይኽዱ እርተበርተብ ላዕሎም ይጎረ ለማታ ይወድኡ ላዕሎም በቃ ካዚ ደለታይ ክመፀናሕና ከይስዋይስ ክመፀ ትግራዋይ እዚ ኩላ መንእሰይ ሓሪሩ ቐሪጡ ሲሎም ቐሪዮም ህፃውንቲ ቆልዑ እፍልና ናይ ሓወየ ካልኣይ ቅፍሊ እዩ ልመፀና ኣሎ ልቦና ግበር ህብረተሰብ መንእሰይ ውነ ግበር ቆላሒልካ ከይትሪኦም ኣለኹታ በቃ ቆላሒሉ ከይርኦም መንእሰይ